የሚጥል በሽታ እስካሁን ድረስ ድነት የተገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠበል ነው ይላል። ስለዚህ የኢትዮጵያ ጤና ጥበቃ ሚኒስቴር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውቅና መስጠት አለበት ይላል። ይህን ዜና ሰምታችሁ እኛ ለነገሩ እዚህ መት ይችላል እኛ ስክሮል እያደረግን ነው አለ እንጂ ጥሩ ነገር እንኳን ሰማኝ። እንደዛ እኮ ነው ያለው። የሚጥል በሽታ እስካሁን ድረስ ምንም ነገር ነው ያልተገኘለት፣ ኮዙም አይታወቅም። የሚወድቁ ሰዎች ሁሉ መንገድ ላይ መፍትሄው እየተገኘ ያለው ሲኤንኤን የዘገበው ነገራችን የኢትዮጵያ ኦርቶዶክስ ክርስቲያን እሱንም በጠበል ነው ይላል። ስለዚህ የኢትዮጵያ ጤና ጥበቃ ሚኒስቴር ለኢትዮጵያ ኦርቶዶክስ እውቅና መስጠት አለበት። እኔ ያልቻልኩትን መድኃኒት አንቺ እያዳንሽ ነው ብሎ ኃይሉ ማን ስለሆነ ነው። እግዚአብሔር ስም የተመሰገነ ይሁን። ዛሬም የሚወድቁ ዛሬም የሚያፍገመግሙ ዛሬም በበሽታ ያሉትን እግዚአብሔር በምሕረቱ ይፈውስልን። ቤተክርስቲያን እኮ የሁላችን ናት። አድልታ እንኳን ለኛ ብቻ እንኳን አታረግም። ለምን ታዲያ ዓለማዊ ትሆናለህ? ክርስቲያኖች ከዚህ ቤተክርስቲያን የበለጠ አቃፊ አለ እንዴ? ስንቱን ያዘችው፣ ስንቱን ተሸከመችው። በውስጡ ግን ተንኮል ኑፋቂ ያለበትን ግን እግዚአብሔር ያጋልጠዋል። ለምን እሳቸው አሪዮስ ሆዱን ዘርግፎ የሞተው ተመልሻለሁ በንስሐ አለ። ወልድ ፍጡር ማለት ታውቅ? አዎ ሎቱ ስብሐት እንኳንም እግዚአብሔር አምላክ ለዚህ አበቃ። ስለዚህ ወልድ ፈጣሪ ነው አልክ? አዎ በንስሐ ተመለስክ? አዎ በሉ ቅዳሴ እናስቀድስና ስጋው ደሙን ይቀበል ተባለ። ችግር የለውም ተመልሻለሁ ብዬ በውስጤ ልጠብቅና ከውስጥ ስራዬን እሰራለሁ አለ። ልብና ኩላሊት የሚመረምረው ማን ነው? እግዚአብሔር። ቅዳሴው ሲቀደስ አሃዱ ሲባል ወጣ ሆዱን እንደዚህ ያገላበጠው እግዚአብሔር ልባና እሱ የተጠራጠረ ስጋው ደሙን ሊቀበል አለ እኮ ባለቤቱ። የሰውን ከላይ ያለው መረመር ነው፣ የውስጡ የሚመረምረው ማን ነው? እግዚአብሔር ነው። ተመልሻለሁ ካለ በኋላ ውስጡ መረመር ነው እግዚአብሔር። እዛው አንበሳ መደብሽ እንዴት እንደሄደ እዛው ነው እኮ አንጅቱ ዘርግፎ የሞተው ቁርባኑን ሳይቀበል። በውስጥ ያለባትን ሴራ የሚሰራባትን እንኳን የቤተክርስቲያን ጠላት ነቅሎ ነው የሚያወጣላት። ምክንያቷ መሰረቷ ማን ነው? ክርስቶስ ስለሆነ እኛ በዓለም ያለ ሰዎች በሙሉ ወደ መንፈሳዊነት መምጣት ያለብን ይሄ ጊዜ ነው። ዘመኑ አስጨናቂ ነው። ምን ደስ የሚል ዜና ተሰማላችሁ ክርስቲያኖች? ከዚህ የበለጠ መቆረጥ ያለበት ጊዜ የለም። እንደዚህ አይነት ህይወት አለኝ እኔ ካሁን በኋላ መንፈሳዊ ሆናል አትበሉ። ከዓለማዊነት ራቁ። ዛሬም እንደዚህ አይነት ሰዎች አለን። ኦርቶዶክስ ሆኖ የሁሉም ስጋ ይበላል። ሮብ ዓርብ አያውቅም። እንደፈለገ የሚኖረው ከፈለገው ሴት ጋር ይተኛል። ዓለማዊ። ይሄ ወዴት እንደሚያሸግር ታውቃላችሁ? ወደ እርስ በርስ ጋብቻ። ቀለል አድርገው አታካብደው ወደሚል ይመጣ። ሴኩላሪዝም እኮ ያልተረዳ ያንን ነው። መድሎማ ለማንም ክልክል ነው። አንተ ከንቲባ ሆነ ኦርቶዶክስ ሆነ ኦርቶዶክሱን ብቻ ፍትህ ማድረግ የለብን። ሌላውን ቤተ እምነት ፍትህ ማድረግ አለብን። ኦርቶዶክስ ነው ታስተምረው። ኦርቶዶክስ እኮ ምጮሆ ለኔ መልካም ነገር አድርገ ሌላውን ጨኩን ደፍጥጥ እኮ አይደለም። ፍትህ ያስፈልጋል። አንተ የቀበሌው ሊቀመንበር ስለሆንክ አንተ የዛ ስራ ሂደት ባለቤት ስለሆንክ ሌሎቹን ጨኩን ደፍጥጥ አትልም። ፍትህ ለሁሉም እኩል። ቤተክርስቲያን የምታዘው ከነን ታውቃላችሁ። ስለዚህ ኦርቶዶክስ ሆነ እያስቀደስክ እየጾምክ አለማዳላት ይቻላል። የበደለ ኦርቶዶክስ ከሆነ የተበደለው ሌላ ቤተ እምነት ከሆነ መፍረድ አለብን። እውነት ነው እንጂ ኦርቶዶክስ ስለሆነ አይ ይግደል ሲፈልግ ይጨፍጭፍ ሲፈልግ አትልማ። ኦርቶዶክስ እንደዛ አታምንም እኮ። እውነት ናታ ኦርቶዶክስ። እውነት ደግሞ አታስመስልማ። ስለዚህ አንድ ሰው የሆነ ቦታ ላይ ፍትሃዊ ለመሆን ፈልጌ እኮ ነው ዓለማዊ እንቁት አይባልም ነው። እየጾምክ እያስቀደስክ እየሰገድክ ቅድም እንዳልኳችሁ ቤተ መንግስት ላይ ተቀመጠው ሰውዬው ቁጭ ብሎ ያ ንጉስ ገዳም ውስጥ ያለው ባህታዊ ምን አለው? በለጠው። ያ ባህታዊ ካላየውት አለ። ከዛ ሲያይ ማንን ፈልገህ መጣህ አሉት። አይ የዚህ ሀገር ንጉሱ ማይፈልጌ ነው። ምን ፈልገህ ነው? አይ ተበድዬ ነው። ከዛ አስገቡት። ሲያስገቡት እንጀራ ቀርቧል፣ ምግብ ቀርቧል። ከዛ በልቡ አይ እግዚአብሔር አሁን ይሄ ሰውዬ ነው ይበልጣል ያልከኝ አለው። ኧረ እባካችሁ በምታዩት ነገር አትፍረዱ ሰው ላይ። ይሄ ሰው ነው ይበልጣል ምትለኝ? አገር እየመራ የሚበላው ምግብ አየ። ከዛ ንጉሱ ብላ ሲባል እኔ አልበላም አለ። ባህታዊ ነው። ልክ እንደጠገበ መስሎ አይ በቃኝ እናንተ ብሉ አለ። ምን ይቅረብልህ አንተ ከገዳም ነው የመጣኸው አለው። አዎ እኔ እንኳን አለ ባህታዊ እኮ ነው መታበዩ ነው በሱ ቤት እንጀራ አልበላም፣ ጠጅም አልጎነጭም፣ ጮማም አልበላም። እኔ የምበላው ቅጠል ነው አለ። ብላሽ በሱ ቤት እኮ በቃ ንጉሱ ምግብ ይበላል፣ እንጀራ ይበላል፣ ጮማ ይበላል። እኔ ባህታዊ ከገዳም ስለመጣ ቼክ ላይ ያደርጉ ነው የመጣው እኮ
ይበልጠኛል ይሄ ንጉስ አይገበልጠኝም ብሎ እኮ ነው ቤተ መንግስት የገባው። ልክ ማታ ማረፊያ ሲሰጠው ንጉሱ ወደ ቤቱ ሲገባ ልክ አልጋው ላይ ተኛ፣ ቆቡን አድርጎ ሲሰግድ ያየዋል። ሲሰግድ ደግሞ ፊቱ እንደ ብርሃን እየበራ ያየዋል። ወይ ጉዴ! ቅድም በንግስና ወንበር ላይ ተቀመጠው ሲኖር ወይስ አይኔ ነው አለ። ማን አለ? ይሄ ባህታዊ ንጉሱ ነኝ አለ። አዎ ንጉሱ ነኝ። እንዴ ቅድም የክብር ንጉስ ለብሰ እንደዚህ ፊትህ አምሮ በሰው ፊት እየታየ በውስጥ ግን ባህታዊ ነህ። እውነት አንተ ነው ወይስ ሌላ ሰው ነው? ኧረ ራሴ ነኝ። ገዳም ውስጥ እያለ በብህትውና እየሰገደ ካለው ይልቅ በዓለም ውስጥ እየኖረ ያለ ግን ዓለምን ያልመሰለ ንጉስ እግዚአብሔር እንደዚህ ያድርገን ሁላችንም። በዓለም እየኖረ ባለስልጣን ሆኖ ባለ ሀብት ሆኖ ቅዱስ ሆኖ የመስሪያ ቤቱ ኃላፊ ሆኖ ዓለማዊ ያልሆነ ግን መሪ ትችላለህ። ሴኩላሪዝም አያስፈልገው። የማያዳላ ንጉስ ግን ጿሚና ጸሎተኛ ትችላለህ። አለማዳላት ኦርቶዶክስነት እኮ የማይፈቅድልህ። ለአለማዳላት አንተ ሃይማኖት የለሽ ሆነ አይጠበቅብህም። አይታችኋል? ለፍትህ በቃ በጎነት ኦርቶዶክስነት ራሱ ፍትህ ነው። ስሙ ራሳችን የእምነታችን ትምህርት